ብቻውን ይሆን ዘንድ መልካም አይደለምና ይህን ትዳር ባርክ ይህን ትዳር ባርክ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱ አንድ ሥጋ ይሆናሉ። እግዚአብሔር ያጣመረውን እንግዲህ ሰው አይለየው። እኔ የጌታ ዘለቀ በእግዚአብሔርና በእነዚህ ምስክሮች ፊት አንቺ ሕሊና አውጋቸውን የቃል ኪዳን ሚስቴ አድርጌ አሁን አገባሻለሁ። ለዚህ የቃል ኪዳን ምልክት ይሆን ዘንድ ይህን ቀለበት አደርግልሻለሁ። ጭብጨባ። እኔ ሕሊና አውጋቸው በእግዚአብሔርና በእነዚህ ምስክሮች ፊት አንተን የጌታ ዘለቀን የቃል ኪዳን ባሌ አድርጌ አሁን አገባሃለሁ። አንተ ያለህበት የታደምክበት ግባ ከቤቴ ሁሉም ይሞላል። አንተ ያለህበት